ሰላም ሰላም የዩቲዩብ ቤተሰብ እንደምን አላችሁ? ዛሬም መልሰን ተገናኝተናል። ዛሬ ስለ አፍሪካ ዋንጫና ስለሚሰጠው የክብር ግምት እንመለከታለን። መቼም የአፍሪካ ዋንጫ በእግር ኳስ በጣም የተናቀ አብዝቶ የተጠለጠለው ነው ቢባል ማጋነን አይሆንብንም። አብዛኛው ደጋፊ የውድድር ዓመቱ አጋማሽ ላይ የሚመጣ ትልልቅ የቡድናቸውን ፈርጥ የሚባሉ ተጫዋቾችን የሚነጥቅ ውድድር አድርገው ነው የሚቆጥሩት። ለሀገራቸው ተጫውተው ዋንጫ ለማንሳት ከሚጥሩ ይልቅ እነዚህ ተጫዋቾች በየክለቦቻቸው ቆይተው በኤፍኤ ካፕ ወይ ደግሞ በፕሪሚየር ሊግ ጨዋታዎቻቸው ላይ ቢዋደቁላቸው የሚመርጡት አይነት ውድድር ነው። ለዚህ ፕሮግራም መነሻ የሆነውን ምክንያት ክስተቱ የተፈጠረው ባለፈው እሁድ ማንቸስተር ሲቲ በሜዳው ኤቲሃድ 2-0 በሆነ ውጤት በሊቨርፑል ከተሸነፈ በኋላ ነው። ሞ ሳላህ በዚህ የውድድር ዓመት የባሎን ዶር ዋንጫ ያገኛሉ ወይ በሚል የስካይ ስፖርት ተንታኞች ክርክር ላይ ነበሩ። የዚያኔ የቀድሞ የሊቨርፑል ተጫዋች ጄሚ ካራገር ሳላህ ባላንዶር ሽልማትን እንዲያሳካ በሜጀር የሚባሉ ትልቅ በሚባሉ ውድድሮች ላይ መካፈል አለበት፣ ከሀገሩ ጋር ይህንን ማድረግ ስለማይችል ዋንጫውን ወይንም የባሎንዶር ሽልማቱን የማሳካት እድሉ ያነሰ ነው የሚል መከራከሪያ ያነሳል። እንደውም ጄሚ ካራገር ሲናገር የሚጫወተው ለግብፅ መሆኑና በትልቅ ውድድር ላይ የሚካፈል አለመሆኑ የባሎንዶር አሸናፊነት እድሉ በፕሪሚየር ሊግ እና በቻምፒየንስ ሊግ ላይ ይወሰናሉ። ሌሎች ትልልቅ የሚባሉ ውድድሮች ላይ የሚካፈሉ እንደነ ቪኒሺየስ ጁኒየር እንደነ ኬሊያን ኤምባፔ ያሉት ከሪያል ማድሪድ ጋር በቻምፒየንስ ሊግ ዋንጫ ካሳኩና ከሀገራቸው ጋር በትልልቅ ውድድሮች ውጤታማ ከሆኑ የተሻለ የማሸነፍ እድል አላቸው ባሎንዶርን የሚል አስተያየት ይሰጣል። እንግዲህ እዚህ ጋር የቀድሞ የማንቸስተር ሲቲው ተጫዋች ሚካ ሪቻርድስ የአፍሪካ ዋንጫ ትልቅ የሚባል ውድድር ነው ብሎ ሊያርመው ሊያስተካክለው ሞክሯል። እንደውም ከጥቂት ዓመታት በፊት በሳዲዮ ማኔና በመሐመድ ሳላህ መካከል በሊቨርፑል ቤት እያሉ ለሀገራቸው ደግሞ ለሴኔጋልና ለግብፅ በአፍሪካ ዋንጫ ላይ ዋንጫውን ለማንሳት ያደረጉትን ፉክክርና ትግል በማስታወስ የአፍሪካ ዋንጫን ትልቅነት ሊነግረው ሞክሯል። ከዛ ባለፈ ሌላኛው የቀድሞ የሊቨርፑል የአጥቂ ስፍራ ተጫዋች ዳንኤል ስተሪጅ አፍሪካ ዋንጫ በጣም ትልቅ የሚባል ውድድር ነው፣ ኢትስ ሜጀር ቶርናመንት እያለ ሲሞግተው ይታያል። ነገር ግን ጄሚ ካራገር ኦ ማይ ጋድ በፈጣሪ ስም እያለ ነጮቹ እንደሚሉት አይሮል አይኑን በማንከባለል የለበጣ አይነት ምላሽ ነበረ ሪያክሽን የሰጣቸው። የአውሮፓ ዋንጫና የኮፓ አሜሪካ ወይንም በደቡብ አሜሪካ ሀገራት መካከል የሚደረገው ውድድር ትልቅ ውድድር ነው ብለን ካልን የአፍሪካ ዋንጫ እንደ አውሮፓ አህጉር እንደ ደቡብ አሜሪካ አህጉር ሁሉ አፍሪካ ላይ የሚደረገው ውድድርም ትልቅ ውድድር ነው፣ በዚያ ደረጃ የሚጠቀስ ውድድር ነው እያለ ስተሪጅ ሲሞግተው ነበረ። የ47 ዓመቱ ጄሚ ካራገር ከዚህ ንግግሩ በኋላ በማግስቱ በትዊተር ገጹ በአሁኑ ኤክስ ለምን ይህንን እንደተናገረ ለማብራራት ሞክሯል። ሳላህ ለግብፅ መጫወቱ ዲስአድቫንቴጅ ነው ወይንም ደግሞ ጥቅም ያሳጣዋል ባላንዶርን ለማሸነፍ ይላል። አፍሪካ ዋንጫ የሌሎች ውድድሮች አይነት ክብደት የለውም። ደግሞ የዓለም ዋንጫ፣ የአውሮፓ ዋንጫና ኮፓ አሜሪካ ከአፍሪካ ዋንጫ የተሻሉ ናቸው የሚል የግል ሀሳብ አለኝ። ይሄንን ደግሞ ማንጸባረቄ ክብር አልባነት አይደለም በማለት ይህንን ውድድር ለማንኳሰስ የተጠቀመበትን ምክንያት አብራርቷል። ይሄ አስተያየት እንደውም የባሰ የውድድሩን ስምና ዝና ከጭቃ ጋር የለወሰ ነበረ። አፍሪካ ዋንጫ በብዙዎች እንደ ቀላል እንደ ትንሽ ውድድር ተደርጎ ይቆጠራል፣ አሁንም ጥራት የሌለው ነው በማለት የባሰ ለተቺዎች በሩን ወለል አድርጎ የከፈተ አስተያየት ነበረ ጄሚ ካራገር በትዊተር ገጹ ላይ የሰጠው። በካራገር ገለጻ ጥራት የሌለው የተባለው ይሄ ውድድር ሳላህ በነገራችን ላይ እስካሁን ድረስ ማሸነፍ ያልቻለው ውድድር ነው። እንግዲህ ጥራት ከሌለው ሞ ሳላህን የሚያክል ተጫዋች ደጋግሞ በዛ አድርጎ ቢያሳካው ይጠበቅ ነበረ። በ2022 እዚያው ሊቨርፑል ሊጫወት የነበረው ሳዲዮ ማኔ በባሎንዶር ሁለተኛ ሆኖ ሲያጠናቅቅ ለዚህ ክብሩ እንደ ምክንያትነት የተጠቀሰው በሴኔጋል ብሔራዊ ቡድን ውስጥ የአፍሪካ ዋንጫን ማሳካት መቻሉ አንደኛው ምክንያት ነበረ። እርግጥ ነው በዚያ የውድድር ዓመት ሳዲዮ ማኔ 23 ጎሎችን ማስቆጠር ችሏል ለሊቨርፑል። ነገር ግን
ያሳካቸው ዋንጫዎች ኤፍኤ ካፕና የካራባኦ ዋንጫዎች ናቸው። ይህን ያህል ትልቅ የሚባል ስም የሌላቸውን ዋንጫዎች አንስቶ የባሎንዶር ሁለተኛነትን ከቤንዜማ በመቀጠል እንዲያገኝ ያስቻለው ትልቁ ምክንያት የሴኔጋል ክብር ነበረ። ሴኔጋል የመጀመሪያ የአፍሪካ ዋንጫዋን ነበረ በሳዲዮ ማኔ በድምሩ 5 ጎሎች ላይ ተሳትፎ ባደረገበት ውድድር ማሸነፍ የቻለችው። ማኔ በዚያ ውድድር በግማሽ ፍጻሜ ቡርኪና ፋሶን ሴኔጋል 3-1 ስታሸንፍ ጎል አስቆጥሯል፣ አሲስትም አድርጓል። በፍጻሜው ጨዋታ ደግሞ የመሐመድ ሳላህን ግብፅን ገጥሞ በመለያ ምት ሲያሸንፉ የመጨረሻውን መለያ ምት የመታው ሳዲዮ ማኔ ነበረ። የአፍሪካ እግር ኳስ ጥራቱ በህይወት እስካልኖሩት የአፍሪካን እግር ኳስ ጥራት ኤክስፒሪየንስ እስካላደረጉት በህይወት እስካልኖሩት ድረስ መተቸት ሁልጊዜ ቀላል ነገር ነው የሚሆነው። አንዳንዶች የአፍሪካ ዋንጫ ዶሚኔት የተደረገው አውሮፓ ላይ በሚጫወቱ ተጫዋቾች ብዛት ነው። አንዳንድ ሀገራት ብዙ አውሮፓ ላይ የሚጫወቱ ተጫዋቾች ካላቸው በአፍሪካ ዋንጫ ስኬታማ ይሆናሉ አይነት ዝንባሌ አላቸው። እንደዚህ ያለው ነገር ግን ትክክል እንዳልሆነ በተደጋጋሚ ጊዜ የአፍሪካ ዋንጫ አሳይቷል። እንደዚያ ቢሆን ኖሮ ኮት ደቯር ዲዲየ ድሮግባን፣ ያያ ቱሬን፣ ኮሎ ቱሬን፣ ሳለሞን ካሉና እንደነ ዊልፍሬድ ቦኒን ያሉ ተጫዋቾች ይዛ የአፍሪካ ዋንጫን ባሳካሽ ነበረ። ነገር ግን በ2012 የአፍሪካ ዋንጫ እነዚህን ሁሉ ኮከቦች የያዘችው ኮት ደቯር በዛምቢያ ተሸንፋ ዋንጫዋን አታለች። የቼልሲው የምንጊዜም ምርጥ የተባለ የሚሞካሸው ዲዲየ ድሮግባ የአፍሪካ ዋንጫን እንኳን ከብሔራዊ ቡድኑ ጋር ማሳካት አልቻለም። 2015 ላይ ነው እርሱ ከብሔራዊ ቡድኑ ከተሰናበተ በኋላ ኮት ደቯር የአፍሪካ ዋንጫን ያሳካችው። የ2023 የአፍሪካ ዋንጫ እዛው ኮት ደቯር የተዘጋጀ ውድድር ነበረ። የብዙዎች ሀሳብ ሞሮኮ ይህንን ዋንጫ ታሳካለች፣ ታነሷለች የሚል ነበረ። ምክንያታቸው ደግሞ ከውድድሩ 1 ዓመት ቀደም ብሎ ካታር ላይ በነበረ የ2022 የዓለም ዋንጫ እስከ ግማሽ ፍጻሜ መድረስ የቻለችው የነ አሽራፍ ሀኪሚ የነ ሐኪም ዚያሽ እና የሶፊያን አምራባት ሀገር ሞሮኮ የአፍሪካ ዋንጫውን በቀላሉ ታሳካለች ተብሎ ነበር የተገመተው። ነገር ግን በ16 ጥሎ ማለፍ በደቡብ አፍሪካ ነበር የተሰናበተችው። ያ የደቡብ አፍሪካ ብሔራዊ ቡድን እንደ ሞሮኮ አውሮፓ ላይ የሚጫወቱ ተጫዋቾች የሞሉበት አይደለም። ይልቁኑ በሀገር ቤት ተጫዋቾች የተሰባጠረ ነበረ። አልጄሪያ ያንን ሁሉ በአውሮፓ ሊግ ላይ የሚሳተፉ ተጫዋቾችን ይዛ በ2023 የአፍሪካ ዋንጫ ምድብ 4 ላይ አንድም ጨዋታ ሳታሸንፍ ነበረ ከነ ሪያድ ማህሬዝ ጋር ሻንጧን ሸክፋ የተሸኘችው። ሻምፒዮኗ ሴኔጋል ወደ 16 ጥሎ ማለፍ ምርጥ 3ኛ ሆና በተሻገረችው ሀገር በኮት ደቯር ነበር የተሰናበተችው። አፍኮን ለትንበያ የሚመች አይነት ውድድር አይደለም። አፍሪካ ዋንጫ በጣም ከባድ፣ ለትንበያ የሚያስቸግር ውድድር ነው። ሁልጊዜ በድራማ የተሞላ አስገራሚ የሚባሉ ቅጽበቶች የሞሉት ውድድር ነው። ዋና አሰልጣኟን ገና በምድቡ ዦን ሉዊስ ጋሴን ያሰናበተችው ኮት ደቯር በጊዜያዊ አሰልጣኝ ኤመርሴ ፋዬ እየተመራች የአፍሪካ ዋንጫን ማንሳት የቻለችበት ትልቅ የሚባል ተገማችነትን ያጣ ውድድር ነው። ከ18 ወራቶች በፊት በቴስቴኩላር ካንሰር ተይዞ የነበረ ሕይወቱ በሞትና በመትረፍ መካከል ላይ የተንጠለጠለ ሴባስቲያን አሌ ናይጄሪያን እንዲያሸንፉ ኮት ደቯር የአሸናፊነቱን ጎል ማስቆጠር የቻለበት አይነት ውድድር ነው። አፍሪካ ዋንጫ ሁልጊዜ ድራማ የሞላበት ውድድር ነው። ካራገር የሳተው ነገር አፍሪካ ዋንጫ በሳላ ሕይወት ውስጥ ትልቅ ቦታ እንዳለው መዘንጋቱ ነው። ይሄ ግብፃዊ ተጫዋች የቱንም አይነት ክብር ከማሳካቱ በፊት የአፍሪካ ዋንጫን የማንሳት ፍላጎት አለው። እርግጥ ነው ግብፅ የአህጉሪቱ ንጉሥ ናት። 7 ጊዜ የአፍሪካ ዋንጫን አሳክታለች። እንደውም ከ2006 እስከ 2010 በተከታታይ 3 ጊዜ ጭምር የአፍሪካ ዋንጫን ማሳካት ትችላለች። ነገር ግን ከ2011 ጀምሮ ለሀገሩ ብሔራዊ ቡድን መጫወት የጀመረው ሳላ እስካሁን ድረስ 32 ዓመቱን እስኪደፍን አንድም የአፍሪካ ዋንጫ ማሳካት አልቻለም። እግር ኳስን ጫማ ሰቅሎ ከመሰናበቱ በፊት ይህንን የአፍሪካ ዋንጫ መውሰድ ትልቅ የሚባል የህይወቱ ህልም ነው። ለዚህም ነው በ2023 የአፍሪካ ዋንጫ በምድብ ጨዋታዎች ጉዳት ሲገጥመው ምናልባት ግብፅ ከምድብ ጨዋታዎች ተሻግራ በውድድሩ ዘለግ ላለ ጊዜ መቆየት ከቻለች በሚል ከኮት ደቯር ወደ ሊቨርፑል በረራ በማድረግ ሕክምናውን ሊቨርፑል ላይ በማድረግ የሕክምና ሂደቱ እንዲፈጥንለት የቻለውን ሁሉ ጥሮ ከዚያ ደግሞ ተመልሶ ወደ ኮት ደቯር ብሔራዊ ቡድኑን ተቀላቅሎ ሀገሩን ለማገልገል ይሄንን ሁሉ መስዋዕትነት የከፈለው ሳላ
ከየትኛውም ውድድር የበለጠ አፍሪካ ዋንጫን ማሳካት ለእርሱ ህልሙ እንደሆነ በዚህ ማየት ይቻላል። ነገር ግን ይሄንን ሁሉ ዋጋ የሚከፍልለት ይሄንን ሁሉ መስዋዕት የሚከፍልለት ውድድር በአውሮፓውያን ዘንድ በትልቅነቱ የሚነሳ አይደለም። ይልቁኑ የሚብጠለጠልና የሚተች ነው። የናፖሊው ባለቤት አውሬሊዮን ደ ላውረንቴስ 2022 ላይ ስለዚህ ውድድር የሰጡት አስተያየት እንዴት ረዥም ርቀት ይሄ የአህጉሪቱ ትልቅ ዋንጫ ገና መጓዝ እንደሚቀረው ያሳያል፣ በብዙዎች እንዴት እንደሚናቅ ያሳያል። እኚህ የናፖሊ ባለቤት ያሉት አፍሪካውያን ተጫዋቾችን አታምጡብኝ ነው። በአፍሪካ ዋንጫ ውድድር ለማገልገል ብሔራዊ ቡድናቸውን ለመቀላቀል የሚሄዱ ከሆነ አታስፈርሟቸው፣ ይልቁኑ ከብሔራዊ ቡድን ግልጋሎታቸው ራሳቸውን እንደሚያቅቡ በፊርማቸው ካረጋገጡልኝ ብቻ አምጧቸው የሚል አስተያየቱን ሰውየው ሰጥቷል። ሶል ባምባ ሕይወቱ ከማለፉ በፊት ከዚህ አትሌቲክ ጋር በነበረው ቃለ ምልልስ ትልልቅ የሚባሉ ክለቦች ላይ የሚሰሩ አሰልጣኞችና የክለብ አስተዳዳሪዎች አፍሪካውያን ተጫዋቾች ብሔራዊ ቡድኖቻቸውን እንዳይቀላቀሉ ስለሚያደርሱት ጫና ይናገራል። ዘግይተው ብሔራዊ ቡድኖችን እንዲቀላቀሉ ጨዋታዎች እንዲያልፋቸው ሆነ ብለው እንደሚያደርጉ ነው ሶል ባምባ የተናገረው። ለዚህ ደግሞ ትልቁ ምክንያታቸው የውድድሩ የሚዘጋጅበት ጊዜ በአውሮፓ ውድድሮች የሊግ ካላንደር መሀል ላይ መሆኑ እንደሆነ ነው የሚገለጸው። በነገራችን ላይ የመጀመሪያው የአፍሪካ ዋንጫ በሱዳን 1957 ሲዘጋጅ የተደረገበት ወርሃ የካቲት ላይ ነበረ። ታዲያ የካቲት ላይ ይዘጋጅ የነበረ የአፍሪካ ዋንጫ ለምን ተብሎ ነው የአውሮፓ እግር ኳስ ካላንደርን እንዲጣጣም ተብሎ ጊዜው እንዲቀየር የሚደረገው? ይሄ የሆነው 2017 ላይ ነበረ። ካፍ ባደረገው ስብሰባ የውድድር መጋጨት እንዳይኖር በማሰብ ከነበረበት ጊዜ ውድድሩን ወደ መሃል ካላንደር አዙሮታል። ግን በጣም ያልተመቸ ነው። በአየር ንብረት አስቸጋሪነት ምክንያት ያለፉት ሁለት ውድድሮች በካሜሮንና በኮት ደቯር የተደረጉት ወቅቱ የበፊቱ ላይ እንዲደረግ ግድ ሆኖባቸዋል። ቀጣዩ ሞሮኮ ላይ የሚደረገው የአፍሪካ ዋንጫ ታህሳስ ሊደረግ ነበር የታሰበው። ነገር ግን የፊፋ የክለቦች የዓለም ዋንጫ አሁንም እንደሚደረግ ፊፋ በመግለጹ ጥር 2026 ላይ ለመደረግ ተገዷል። እንግዲህ እንደዚህ ባሉ ጫናዎች ውስጥ ሆኖ የአፍሪካ ዋንጫ ጊዜው እየተቀያየረ ደግሞ በሌሎች አውሮፓውያን የሚሰጠው ግምት እየተሸራረፈና እየወደቀ አሁን ድረስ ደርሷል። ይባስ ብሎ ትልልቅ የሚባሉ የአፍሪካውያን ተጫዋቾች የባሎንዶር ሽልማትን ለማግኘት በአፍሪካ ዋንጫ ላይ የሚያስመዘግቡት ውጤት በቂ እንዳልሆነ ጭምር እየተነገረባቸው ይገኛል። ይሄ የሚያሳየው የአህጉሪቱ እግር ኳስ ብዙዎችን ለማስተማር ገና ብዙ ርቀት እንደሚቀረው ነው። እርግጥ ነው የአፍሪካ እግር ኳስ የጥራት ደረጃው የወረደ ሊሆን ይችላል። ነገር ግን የአህጉሪቱ ትልቅ የሚባለው ውድድር ለአፍሪካውያንና ለአፍሪካውያን ተጫዋቾች ግምቱ የላቀ ስለሆነ በሌሎችም ዘንድ ይሄ ክብር ሊነፈገው እንደማይገባ በድፍረት መናገር እንችላለን። ይህ የዩቲዩብ ቻናል ብዙ ተከታታይ የሚባሉ ፕሮግራሞችን ወደ እናንተ ማድረሱን ይቀጥላል። ሰብስክራይብ፣ ሼር፣ ላይክ በማድረግ ለሌሎች እንዲደርስ እንድታግዙን እንጠይቃለን። በኮሜንት ሴክሽንም ላይ ሀሳቦቻችሁን አጋሩ። የዛሬው ይሄን ይመስላል። ሰላም።